ሰላም የወርቂኖም ቤተሰቦች እንዴት ናቸው? በዛሬ ክፍሌ ለየት ያለ አዲስ ነገር ይዤላችሁ መጥቻለሁ እና 5 ሀገራቶች ለመዝናናት አመቺ የሆኑ ቦታዎችን አሳያቸዋለሁ እና እስከ መጨረሻ እንድትቆዩ ጋብዛቸዋለሁ። ይህን 5 ሀገራቶች ዝም ብሎ ተራ ነገር አይደሉም። የሚያሳያቸው 5 ሀገራቶች መሰላችሁ ትልቅ ስልጣን ያላቸው እና ትልቅ አስገራሚ ቦታዎችን ያላቸው ነው። እናም እስከዛ አብራችሁ እንድትቆዩ ጋብዛቸዋለሁ እና መጨረሻ አንድ ነገር የምነግራችሁ ነገር አለ። ቲፑ ምክር ማለት ነው። እንደሚመቻችሁ እስከዛ አብራችሁ። በአንደኛዋ ተቀምጣ የምናያት ጃፓን። የታሪክና የቴክኖሎጂ ምስጢር። ጃፓን ስንል መጀመሪያ ወደ አእምሯችን የሚመጣው የቴክኖሎጂ ነው፣ ግን እውነተኛው ታሪክ ያለው ከህንፃዎቹ ጀርባ ነው። ጃፓኖች ኪንቱሱጊ የሚባል ጥበብ አላቸው። የተሰበረ የሸክላ ዕቃ በወርቅ መልሶ መጠገን። ይህ ማለት ህይወት ቢሰበርም በበለጠ ውበት ሊጠገን ይችላል የሚል ትልቅ ፍልስፍና ነው። ጃፓን ስትሄዱ ቶኪዮ ላይ ብቻ አትወስኑ። ወደ ገጠር መንደሮቻቸው በመሄድ የጃፓን ትክክለኛ የዝምታ እና የሰላም ታሪክ ተመልከቱ። ሁለተኛዋ ደግሞ ተቀምጣ የምናያት የምድር የልብ ትርታ አይስላንድ። አይስላንድ ማለት ገና ያልተገራች ምድር ናት። እዚህ አገር ቫይኪንግስ እንዴት ከበረዶና ከእሳት ጋር ተላምደው እንደኖሩ ታያላችሁ። አይስላንድ ውስጥ የሚገኙ ፏፏቴዎች ድምጻቸው ብቻ ታሪክ ይነግራቸዋል። እዚህ ሀገር ሌሊት የለም የሚባልለት ሚድናይት ስካይ ማየት ትችላላችሁ። ይህች ሀገር ለቪዲዮ ቀረጻ ሲኔማቶግራፊ ምርጥ ናት። ለቻናላችሁ የሚሆን አስደናቂ ምስል ከፈለጋችሁ አይስላንድ ቀዳሚ ናት። በሶስተኛዋ የምናያት ሞሮኮ። የሰሜን አፍሪካ ወርቅ። ሞሮኮ የአፍሪካ አረብና አውሮፓ ባህሎች መገናኛ ናት። በማራኬሽ ገበያዎች ውስጥ ስትራመዱ የሺህ አንድ ሌሊት 1001 ናይትስ ተረት ውስጥ ያላችሁ ይመስላችኋል። እያንዳንዱ የጥበብ ስራ ከቀለሙ ጀርባ የቤተሰብ ታሪክ አለው። ለምሳሌ በሞሮኮ ሰማያዊቷ ከተማ ሼፍካውን ለምን ሰማያዊ እንደተቀባች ታውቃላችሁ? ይሄ ጥያቄ ለእናንተ ነው። ሞሮኮ ስትሄዱ ባህላዊ ሻይ ሚንቲ ሳይቀምሱ መመለስ አይታሰብም። አራተኛዋ ተቀምጣ የምናያት ስዊዘርላንድ። ስዊዘርላንድ የሰላም ምልክት ናት። እዚህ ሰዓት ዝም ብሎ ጊዜ መቁጠሪያ ሳይሆን የጥበብ ውጤት ነው። እና ቪየትናም ስዊዘርላንድ እና ቪየትናም ተቃራኒ ውበቶች ተብለው ይጠራሉ። አሁን ደግሞ ቪየትናም እናያለን። ቪየትናም ከከባድ ጦርነት በኋላ በውበት የፈካች ሀገር። የሃሎንጎበይ ድንቅ ድንጋዮች በባህር ላይ ተንሳፈው ስታዩ ተፈጥሮ ምን ያህል ታጋሽ እንደሆነ ያስገነዝባሉ። መጨረሻም አንድ ነገር እነግራቸዋለሁ ብዬ ነበር። በአነስተኛ ወጪ ዓለምን ማየት የሚፈልግ ሰው ቪየትናም አንደኛ ምርጥ ምርጫ ናት። እናም ወደሱ እንድትሄዱ እመክራቸዋለሁ።
ይመስል ነበር። ዓለም በጣም ሰፊ ናት፣ በጣም ብዙ ቦታዎች አላት እና ብዙ ነገር እናያለን። እና እኔ ወርልድ ኢንሆም የሚል አካውንቲን ሰብስክራይብ፣ ላይክ፣ ሸር እንድታደርጉ ተጋብዛችኋለሁ። እናም ሌላም አዲስ ወደ ቤታችን እናመጣለን። ሌላም አዲስ ቦታዎች ማየት ከፈለጋችሁ ጠይቁ በኮሜንት፣ እኔ እመልሳለሁ። በቀጣይ ክፍል 2 የምሰራው ደግሞ ስለ አፍሪካ የተለያዩ በጣም ምርጥ የሆነ ቦታዎችን አሳያችኋለሁ። እስከዛ ላይክ፣ ሸር፣ ሰብስክራይብ እንዳትረሱ። ይመቻችሁ። ባይ ባይ።